ሰው ሰራሽ ብርሃኖች ይዘውት ስለሚመጡት አካላዊ ጉዳት እነግራችኋለሁ። መረጃውን አድምጡና ለሌላውም አጋሩት። እንግዲህ ይሄ በየቤታችን የምንጠቀማቸው በየስራ ቦታችን የምንጠቀማቸው ብርሃኖች ኤልኢዲ ላይት መብራቶች ከፍተኛ የሆነ የቆዳ የጣፊያ እንዲሁም የቆሽት ችግርን ይዘው ሊመጡ ስለሚችሉ አጠቃቀማችን በስርዓት ማድረግ ተገቢ ነው ብዬ አምናለሁ። ላይቲንግ ሲስተም ህይወት እንዲኖር ከሚያደርጉ ተፈጥሯዊ ስርዓቶች ዋነኛው ነው። ለዛ ነው ከሁሉም ፕላኔቶች በተለየ መልኩ የኛ ፕላኔት ይቺ መሬት ህይወት እንዲኖርባት ያደረገው ተፈጥሯዊ ስርዓቷ የላይቲንግ ሲስተሟ እኩል ሰዓት የተከፋፈለ ስለሆነ ጨለማው እና ብርሃኑ እኩል ክፍለ ጊዜ ስላለው ሁሉም ህይወት በአንድ እንዲገኝባት አድርጓል። ይሄ ስርዓት በዚህ አግባብ ካልሆነ ግን ህይወት አልባ ነው የሚሆነው። ምድር ላይም እዚህኛው ፕላኔት ላይ እኩል የብርሃን ጊዜ እና እኩል የጨለማ ጊዜ የሌላቸው አካባቢዎች ህይወት አልባ ናቸው። ሳህራን መመልከት ትችላላችሁ። አንዳንድ ቦታዎችን የብርሃን ጊዜው ከፍ የሚልበት የብርሃን ጊዜው ሰዓቱ የሚጨምርበት ቦታዎች ላይ ህይወት አይኖርም። እኩል የሚሆንበት ቦታ ላይ ግን ህይወት አለ። ህይወት እንዲቀጥል የሚያደርገው ዋና ስርዓቱ ይሄ ስለሆነ ነው። ከቆሽት ከጣፊያ እንዲሁም ከቆዳ ጋር የተያዘ ችግሮች የሚመጡበት ደግሞ ትልቁን የስርዓት ሲስተም ማኔጅ የሚያደርገው ቆዳችን ስለሆነ በሰውነት አካላቶቻችን ላይ የሚከናወኑ ስርዓቶችን ማኔጅ ያደርጋል። በዋናነት ይሄ ፎቶሴንቴሲስ ስርዓት ማለት ነው። ከፍተኛ የሆነ ኃይል እንዲመነጭ በማድረግ ስቲሞቻችን ጉልበት እንዲያገኙ መመረት ያለባቸው ንጥረ ነገሮች እየተመረቱ ግብአት እንዲያገኝ ስለሚያደርግ የላይት ሲስተም እኩል ካልሆነ አካላዊ ችግሮች ይመጣሉ። ኤልኢዲ ላይቶች በጣም ከፍተኛ የሆነ ኤልኢዲ ላይት ላይ የምትውሉ ሰዎች ካያችሁ ቆዳችሁ ሊቃጠል ይችላል። የቆዳ ብልዘት፣ ይሄ ማዲያት ሊመጣ ይችላል። ከፍተኛ የሆነ ጨለማ ክፍል ውስጥ የምታዘወትሩ ሰዎች ደግሞ ካላችሁ ብርሃንን የማታዩ ሰዎች ሚላኖሳይት የምንለው ሆርሞን ይጎዳና የቆዳ ቀለም ምርት በማጠር ቆዳችሁ ሊነጣ ይችላል። እኒህ አይነት ነገሮች ይመጣሉ። ግልኮስ ደግሞ ሲለቀቅ የስኳር ህመምን ሊያመጣ ይችላል። እነዚህ የካርብ ውጤቶች ደግሞ ፕሬጀርን ሊፈጥሩ ስለሚችሉ ቴንሽኖች እንዲመጡ ያደርጋልና ብርሃንን በአግባቡ በመጠቀም ጤናን መጠበቅ አስፈላጊ ነው ብዬ አምናለሁ። ህፃናት ለዛ ነው ከፍተኛ የሆነ ጨረር እድሜያቸው ከ1 ዓመት በታች ከ6 ወር በታች የሆኑ ሰዎች ከፍተኛ የሆነ ጨረር ያላቸው ማሽኖች እንዳያገኛቸው የሚደረጉ ሆርሞናልም ችግር ሊፈጠር ስለሚችል የነርቭ አካላታቸው ላይ ችግር ሊፈጠር ስለሚችል እና ላይቲንግ ሲስተም በአግባቡ መጠቀም አስፈላጊ ነው። ግፊትና ስኳር ያለባችሁ ሰዎች በዋናነት በቂ 8 ሰዓት የረፍት ጊዜያችሁን ጨለማ ክፍል ውስጥ ማድረግ የግድ ይላቸዋል። አካላዊ ጤናችሁ እንዲስተካከል የምትፈልጉ ከሆነ ኃይል የትም ቦታ ላይ አለ። ዋናው ማስተዳደር መቻሉን ስለሆነ ኢነርጂ በሁሉም ቦታ ነው ያለ። ማስተዳደሩ ነው ትልቁ ነገር እና እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም።